ሰላም ፋሚሊዎቻችን እንደምን አላችሁ? ደህና ናችሁ? እኔም ደህና ነኝ። ዛሬ ወሳኝና ልታቁት የሚገባ አንድ መረጃ ወደ እናንተ በድጋሚ ይዤ ከተፍ ብያለሁ ማለት ነው። ብዙ ሰዎች ይህን ነገር አያውቁትም። አብዛኛው ጊዜ ከስልካችን የምናጠፋቸው ቪዲዮዎች፣ ፋይሎች ከስልካችን የጠፉ ይመስለናል። ግን የት እንደሚሄዱ ማንም ይሄን ነገር አልነገራችሁ ማለት ነው። ዛሬ ይሄን ነገር የማሳያችሁ ይሆናል። እናም ዳግመኛ ወደ ስልካችሁ እንዳይመጣ ወይም ዳግመኛ ስልካችሁ ላይ እንዳይገኝ ሰዎች እንዳያውቁባችሁ ያላችሁን መረጃ ያጠፋችሁትን ማንም ሰው እንዳያዩ አድርጋችሁ እንዴት እንደምታጠፉት በአንድ አፕሊኬሽን ብቻ የማሳያችሁ ይሆናል ማለት ነው። እንደዚህ አይነት ጠቃሚና ወሳኝ መረጃ ከፈለጋችሁ ይህን ቻናል ሰብስክራይብ ማድረግ እንዳይረሳ ማለት ነው። እስከ መጨረሻው ተከታትላችሁ ሐሳባችሁን ኮሜንት ሴክሽን ላይ እንደተለመደው አስቀምጡልኝ ማለት ነው። ቀጥታ ወደ ዛሬው ቪዲዮአችን እንሄዳለን ማለት ነው። የዛሬውን ቪዲዮ የምንሰራው በአንዲት አፕሊኬሽን ብቻ ነው። አፕሊኬሽኑም ስሙ ዲስክ ዲገር ፕሮ ይባላል። ጎን ላይ ጽፍላችኋለሁ ማለት ነው። መጨረሻ ላይ እንዴት አድርጋችሁ አውርዳችሁ እንደምትጠቀሙ የማስቀምጥላችሁ ይሆናል ማለት ነው። እና አፕሊኬሽናችን ያው እዚህ መጨረሻ ላይ እንደምትመለከቱት አይከኑ የሰርች ምልክት አይከን አለባት ማለት ነው። ስለዚህ ዲስክ ዲገር ፕሮ ብለን እሱን አፕሊኬሽን አንድ ጊዜ ነክተን ወደ ውስጥ እንገባለን ማለት ነው። ከዛ ወደ ውስጥ ስንገባ ፐርሚሽን ይሰጣችኋል። እኔ መጀመሪያ ፐርሚሽን አለው ስላደረግኩ ነው። እናንተም ልክ አውርዳችሁ አፕሊኬሽኑን ስትከፍቱ ወደዚህኛው ኢንተርፌስ ያመራችኋል ማለት ነው። አሎ ካደረጋችሁ በኋላ ስለዚህ ያጠፋችሁትን ፎቶ፣ ያጠፋችሁትን ቪዲዮ እና ሌሎች ፋይሎች እንዴት ሪከቨር አድርጋችሁ መልሳችሁ እንደምታጠፉ የሚያሳያችሁ ምርጥ አፕሊኬሽን ነው ማለት። ለምሳሌ እኔ እዚህ ጋር እንደምትመለከቱት ያጠፋሁትን ፎቶ ለምሳሌ ሰርች ፎር ሎስት ፎቶስ ብዬ አንድ ጊዜ ነካለው። ከዛ ኮኔክሽናችሁ ፈጣን ሊሆን ይገባል ማለት ነው። ከዛ እናንተ ያጠፋችሁት ከስልካችሁ ዲሌት ያደረጋችሁት ፎቶዎች እንዳለ እዚህ ጋር በዝርዝር ይቀመጥላችኋል ማለት ነው። ያው እዚህ ጋር እንደምትመለከቱት እነዚህን ፎቶዎች ከስልኬ አጥፍቼ ነበረ፣ ቢሆንም ግን እነሱ ሪከቨር ተደርጎ መጥቷል ማለት ነው። ስለዚህ ሰዎች በቀላሉ ሊያገኙትና ሊመለከቱት ይችላሉ። ስለዚህ አሁን እነዚህን ፋይሎች እንዴት አድርገን ክሊን እንደምናደርግ የማሳያችሁ ይሆናል ማለት ነው። ለምሳሌ እዚህ ጋር የፈለጋችሁትን ማጥፋት የምትፈልጉትን ፎቶዎች ሰሌክት እያደረጋችሁ መሄድ ነው ማለት ነው። እዚህ ጋር የኔ ፋይሎች በጣም ብዙ ስለሆኑ ነው። እናንተም ፋይላችሁ ብዙ ከሆነ በዚህ ወይ ማስተካከልና ማጥፋት ትችላላችሁ ማለት ነው። እዚህ ጋር ሪከቨር እና ክሊን አፕ የሚል ነገር አለ። የኔ እንደ አዲስ ሪከቨር እያደረገ ስለሆነ ነው። በጣም እዚህ ጋር ፋይሉን እንደምትመለከቱት ብዙ ነው። ስለዚህ እኔ ይሄን ፕሮሰስ እንዲቆም እንዲያቋርጥ አደርጋለሁ። ግን እናንተ ፎቶዋችሁ ትንሽ ከሆነ ያጠፋችሁት መረጃ ያው እዚህ ጋር ሰሌክት ማድረግ ያለችው ራይት ምልክት እሱን እየነካችሁ ሙሉውን እስከ መጨረሻው ድረስ ሄዳችሁ ወይም ሰሌክት ኦልም ማለት ትችላላችሁ ከመጣ በኋላ። ካልሆነም ደግሞ ማጥፋት የምትፈልጉትን ብቻ ፎቶዎች እየመረጣችሁ ክሊን አፕ ማድረግ ትችላላችሁ ማለት ነው። ይሄ አንደኛው ነው። ሌላኛው ሁለተኛው ደግሞ ፎር ሎስት ቪዲዮ ከሆነ ነው። ያጠፋችሁት ቪዲዮዎችም ካሉ ድጋሚ ስልካችሁ ላይ እንዳይገኙ አድርጋችሁ ማጥፋት ትችላላችሁ ማለት ነው። መጀመሪያ ሪከቨር ያደርጋል፣ የታወቀ ነው ሁላችሁንም። ስለዚህ እና ያጠፋሁት የቪዲዮ ዝርዝር እዚህ ጋር እንዳለ መጥቶልኛል። አሁንም ሙሉ ማጥፋት ከፈለጋችሁ እዚህ ሶስት ሰረዟን ከላይ ተነኩና ሰሌክት ኦል አንሰሌክት ምናምን የሚል ነገር አለ። ስለዚህ ሙሉ ማጥፋት ከፈለጋችሁ ሰሌክት ኦል ትላላችሁ። ማትፈልጉ ከሆነ ደግሞ ራሳችሁ ቲክ እያደረጋችሁ የምትፈልጉትን ቪዲዮዎች ለምሳሌ እዚህ ጋር ሙሉ ቪዲዮ አምጥቶልኛል። ይሄኛውን ቪዲዮ ላጥፋው ሁለቱን። ክሊን አፕ ስል ዲሌት ፐርማነንትሊ ብሎ ያመጣልኛል። ድጋሚ የምትመርጡበት ቦታ ይወስዳችኋል ማለት ነው። አሁንም ራሱን ቪዲዮ ነካና ዲሌት ፐርማነንትሊ። አሁን እርግጠኛ ነኝ ፋይል ከስልክ እንዲጠፋ ድጋሚ መመለስ አይችልም ነው የሚለኝ። ስለዚህ ዲሌት እለዋለሁ ማለት ነው። በዚህ ወይ ሶስቱን የመረጥኳቸውን ቪዲዮዎች ጠፋ። ካልሆነም ደግሞ ሙሉውን ሰሌክት ኦል ብላችሁ አሁንም በዛ ወይ ማጥፋት ትችላላችሁ ማለት ነው። እንደዚህ ያደረጋችሁ አፕሊኬሽኑን ተጠቀሙት ማለት ነው። መጨረሻ ላይ ደግሞ ዋይፕ ፍሪ ስፔስ አለ እና ቦታችሁ ፋይሎችን ማጥፋት ከደበራችሁ ራሳችሁ ስታርት ዋይፒንግ ፍሪ ስፔስ ብላችሁ ቦታችሁን ማጽዳት ትችላላችሁ ማለት ነው። በዚህ ወይ ድጋሚ ሰዎች እንዲያገኛችሁ ማድረግ ትችላላችሁ ማለት ነው። የዛሬው ቪዲዮ ይሄን ይመስላል። አሁን ደግሞ አፕሊኬሽኑ ፕሌይ ስቶር ላይ በብር የሚሰራ ስለሆነ ክሮም ላይ ትሄዱና እንዴት ዳውንሎድ እንደምታደርጉ የማሳያችሁ ይሆናል ማለት ነው።
እዚህ ክሮማችሁ ወይ ብራውዘራችሁ ላይ ገብታችሁ ዲስክ ዲገር ፕሮ ብላችሁ ሰርች ታደርጋላችሁ ማለት ነው። ከዛ ከሚያመጣላችሁ ዝርዝር ሶስተኛ ላይ ያለውን ሌተስት ሞድ አፕሊኬ የሚለው ላይ አንድ ጊዜ ትነኩና ከዛ አፕሊኬሽኑን ዳውንሎድ ማድረግ ያመጣላችኋል። እዚህ ጋር እንደምትመለከቱ ዲስክ ዲገር ፕሮ አፕ ዳውንሎድ ፎር አንድሮይድ ይላል። እኔ ስላወረድኩ ነው። ስለዚህ እናንተ ምን ነው የምትነኩት? ሰርች አድርጋችሁ ሌተስት ሞድ አፕሊኬ የሚለውን ትነኩና ከዛ ውስጥ ገብታችሁ ዳውንሎድ ማድረግ ነው። ያልገባችሁ ነገር ካለ ኮሜንት ሴክሽን ላይ አሳውቁ። የዛሬው ቪዲዮ ይመስላል። በቀጣይ እስከምንገናኝ ባይ ባይ።